ሩትዬ የሁሉም ድምቀት እንግዲህ ከመሸ ብቅ ብላለች ማለት ነው። በጽግዬ ቤት እንግዲህ ጽግዬ ነገ ዘፈኗን ትለቃለች፣ ዘፈኗን ታስመርቃለች ማለት ነው። ዘፈኗን በመልቀቋ ምክንያት ተደርጎ እንግዲህ ልዕልቷ አምሮባት ንግስት መስላ እንዴት እንዳማረባት አለባበሷ ደግሞ እንዴት አባቱ እንደሚያምር እንዳትጠይቁኝ ማለት ነው። እና ፏፍሽ ብላ እንግዲህ መታለች ማለት ነው። እኔ አልጠበኩም ነበረ። የጽግዬ ዘፈን እንግዲህ ያልዘፈነበት ያልጨፈረበት ቲክቶክ ያልሰራበት ግለሰብ አለ ብዬ አላስብም። የኔ ጀግና በጣም ፊልም መስራት ትፈልግ ነበረ፣ ግን ፊልሙ አልተሳካም ስላት ነው ወደዚህ ያለፈችው እና ከመቶ ብዙ መቶ ሙከራዎችን ሞክሬ ከመቶዎቹ አያ ነው የተሳካልኝ ብላለች እና በጣም ጀግናና በጣም ጎበዝ ድንቅ ሴት ነሽ። ከዚህ እንደዚሁ ቀጥይበት። ፈጣሪ ከዚህ በላይ ያላሰብሽውን የምታስቢው ነገር ሁሉ ያሳካልሽ። ሰላም ሰላም ቤተሰቦቼ፣ እንዴት ቆያቸው? እንዴት አመሻችሁ? እንዴት እስከዚህ ሰዓት ድረስ ጠበቃችሁን? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦች እንድታበረታቱን በትህትና እየጠየኩኝ ሩትዬ በጽጌ ቤት ዛሬ ፏፍሽ ብላ ድምቅ ብላ አበባ መስላ የኔ ወርቅ መታለች ማለት ነው። ከመሸ ነው የመጣችሁ። ያው ከመሸ የለቀቀችው ደግሞ ከዚህ በፊት ቀደም ብላ መታ ስለነበረ ቆይተን እንድናያት በናፍቆት እንድናያት ብላ ነው ቆይታ ከመሸ የኛ ልንተኛ ስንል የመጣችሁ አይተናት እንድንተኛ